የእናንተው ምርጫ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረገውን እንዳይረሱ። ወሎ ቲዩ። ከጥቂት ጊዜ በኋላ ኢትዮጵያ ውስጥ ለትዳር የሚፈለጉ ወንዶች ሰልካካ አፍንጫ ያላቸው ወይም በተለምዶ መልከ መልካም የሚባሉ አይደሉም። ሴቶች ቆንጆ ወንድ ማለት ሃንዲ ወንድ ማለት ነው። መስራት የሚችል ወንድ ማለት ነው። ስትመርጡ አፍንጫውን ብቻ ሳይሆን እጁን የሚገለገልበት መሆኑን ማረጋገጥ አለባችሁ። አሁን በአሜሪካን ሀገር የሚኖሩ ኢትዮጵያውያን እንደሚያውቁት አፓርትመንት ተከራይታችሁ መብራት ቢበላሽባችሁ መብራት የሚሰራ ሰው መጥራት በሰዓት የሚከፈል ስለሆነ የሚያዋጣ አይደለም። ብዙ ሰዎች ራሳቸው መብራት ቀጥለው ማስተካከል ይችላሉ። የልብስ ማጠቢያ ማሽን ቢታጠብ ራሳቸው መጠገን ይችላሉ። ቤት ውስጥ በር ወይም ኮርኒስ ቢበላሽ ራሳቸው አናጢ ሆነው መጠገን ይችላሉ። ማጽዳት ይችላሉ፣ ማንጠፍ ይችላሉ፣ ማብሰል ይችላሉ። ቆንጆ ባል ማለት እንደዚህ አይነት እጅ ያለው ማለት ነው። በትምህርት ቤት ስታቁት አመለሸጋ የሆነ መልከ መልካም ግን የተኛበትን አልጋ የማያነጥፍ ባል የመጀመሪያውን ዓመት ባል ይሆናል እንጂ ከሚቀጥለው ዓመት በኋላ ደባል ከመሆን አይቀርም። ምክንያቱም ትዳር ውስጥ ስንገባ ልጅ ይወለዳል። አልፎ አልፎ ሚስት ትታመማለች። ቡና አፍልቶ ማጠጣት የማይችል ከሆነ፣ ቧንቧ ሲበላሽ መጠገን የማይችል ከሆነ፣ ሁልጊዜ ከጎረቤት ሰው የሚጠራ ከሆነ ያ ጎረቤት ኢንፎርማሊ ኢንፍሉዌንሻል መሆኑ አይቀርም። ስለዚህ ባሎች እና ወንዶች ወደፊት ጥሩ ትዳር እና ሕይወት እንዲኖራችሁ ከአፍንጫ በላይ ቆፍሮ መትከል የሚችል፣ ማጠጣት የሚችል፣ መንዳት የሚችል፣ ማንጠፍ የሚችል፣ አብስሎ መብላት ማብላት የሚችል ወንድ ተፈላጊ መሆኑንና በራሱ ደግሞ ሌላ ዲግሪ መሆኑን እንድታስቡበት እፈልጋለሁ። በዚህ ቆይታችሁ ይሄን ትማራላችሁ። የምትሄዱበት ቤት አልጋ ማንጠፍ ትማራላችሁ፣ ማጽዳት ትማራላችሁ፣ ችግኝ መትከል ማጠጣት ትማራላችሁ። በአቅራቢያችሁ ያሉ አሮጊቶች ሽማግሌዎች ካሉ መርዳት ትማራላችሁ። የታመሙ ካሉ ሻወር መስጠት፣ ገላቸውን ማጠብ ትለማመዳላችሁ። ይሄ ሁሉ በጎነትና መልካምነት በአንድ በኩል ጥሩ ባል፣ በሌላ በኩል ደግሞ በሕይወታችሁ ውስጥ ጥሩ ስንቅ ሆኖ አንድ ቀን የምታጭዱት ስለሚሆን እናንተ እድለኞች ናችሁ ያልኳችሁ በዚህ ምክንያት ነው። ቅድም ሲስተር እንዳለችው መልካም ነገር ማፍለቅ የሚችል አእምሮም የሚወጣው ከዚህ ውስጥ ነው። በጎ ነገር ማድረግ የማይችሉ ሰዎች መልካም ነገር ማፍለቅ ይቸገራሉ። ሰው የሚያስበውን ይናገራል፣ የሚናገረውን ያደርጋል። የምታስቡት መልካም ከሆነ መልካም መፍጠር ትችላላችሁ። የምታስቡት መልካም ካልሆነ በዚያው ልክ ጥፋት ስለሚሆን በጎነት ለራስ ነው የተባለው ለራስ መብላት ለራስ ማድረግ ሳይሆን ለሰዎች በማድረግ በሚገኝ ደስታ የሚገኝ እርካታና የዘላቂ ሀብት መሆኑን ለማመላከት ነው። ይህ ጉዳይ የሰላም ሚኒስትሯ እንዳሉት ለወጣቶች የተሰጠ ብቻ ባይሆንም ወጣቶች ላይ ትኩረት ያደርጋል። ኡስታዝ እንዳለው አራቱ ኢንተለጀንስ ላይ ወይም 4Q ላይ የምትሰሩ ከሆነ አንደኛው ስፖርት ባትጠየቁም ጧት ጧት 30 ደቂቃ 40 ደቂቃ መስራት አለባችሁ። በዚያ ውስጥ ወንድማማችነትንና ጥንካሬን ስለሚያመጣ አንዳንዶች አሁኑ ከሩቅ ሳያችሁ ወፍራችሁ ይታየኛል። ስትጨርሱ ሸንቀጥ ብላችሁ መመለስ አለባችሁ። ፊዚካሊ ኢንተለጀንት መሆን ኢምፖርታንት ስለሆነ። ሁለተኛው ጭንቅላት ነው። IQ ጭንቅላት በሄዳችሁበት ቦታ ከምታዩት ችግር ለዚያ ችግር መፍትሄ ማፍለቅ ከቻላችሁ ያ ትልቅ ማርኬት መሆን ይችላል። ነገ አንድ አርሶ አደር ቤት ውስጥ እሳት የሚቆጥብ ምድጃ ሰርቶ አሳክቶ የመጣ ሰው እሱን ማርኬት ማድረግ ይችላል። ዕውቀት ሊሆነው ይችላል። የሶላር ችግር
ፈቶ መብራት ያመጣ ሰውም እንደዚሁ በሄዳችሁበት ጭንቅላታችሁን በመጠቀም መፍትሄ ማምጣት። ኢሞሽናል ኢንተለጀንስ ከሁሉም ይልቃል። እውቀትም ቢኖራችሁ ጉልበትም ቢኖራችሁ ኢሞሽናል ኢንተለጀንት ካልሆናችሁ በስተቀረ አካባቢ ላይ ያለ ተጽዕኖ ያን ጭንቅላት ያንን የአካል ብቃት እንዳትጠቀሙ ስለሚያደርጋችሁ ኢሞሽናሊ ኢንተለጀንት መሆን ይኖርባችኋል። መጨረሻው ስፒሪቹዋል ኢንተለጀንት ነው። ስፒሪቹዋሊ ኢንተለጀንስ መሆን ማለት ክርስቲያን መሆን ወይም እስላም መሆን ማለት አይደለም። በፈለከው ነገር እመን፣ ግን ኮኔክትድ ሁን ማለት ነው። ካንተ በላይ ኃይል እንዳለ ያም ኃይል የሚጠቅም እንደሆነ እመን ማለት ነው። አንድ ሰው ፊዚካሊ በጣም ጠንካራ ሆኖ አንዳንዶች እንደሚያደርጉት በጺሙ ጸጉር ወይም በጸጉሩ ወይም በጥርሱ መኪና የሚጎትት አየር የሚጎትት ሰው አለ። በቲቪ አይታችኋል። ያ ጠንካራ ሰው እሱ ራሱ የተለየ ጭንቅላት ኖሮት ኤሮዳይናሚክስ ላይ ግራቪቲን ቻሌንጅ ማድረግ የቻለ አውሮፕላን ቢሰራ፣ አውሮፕላን በጣም ድንቅ የሆነ ኢኖቬሽን ነው። ምክንያቱም በተፈጥሮ ያለን የመሬት ስበት ተቋቁሞ ከአንድ ቦታ ሌላ ቦታ መሄድ ስለሆነ አየር መፍጠር የቻለ ጭንቅላት ያለው ሰው ያን አየር በምድር ላይ ጎትቶ በጥርሱ ወይም በጸጉሩ ማንቀሳቀስ የሚያስችል ጉልበት ያለው ሰው አንድ ሰው ቢሆንና ይሄ ሰው የራሱን አውሮፕላን እያበረረ በሰማይ ላይ ሲጓዝ ከውጫዊ ተጽዕኖ የተነሳ ከዳመና ወይም ከአየር መዛባት አየሩን የሚያንገጫግጭና የሚጥለው ነገር ቢመጣ በዚያ ብሩህ ጭንቅላቱ ያንን ዳመና ማስቆም አይችልም። በዚያ ምድር ላይ ያለ መጎተት ማንቀሳቀስ የሚችለው አውሮፕላን በእጁ ማቆም አይችልም። ከሱ አቅም በላይ የሆነ ነገር ተፈጥሯል። በዚህ ጊዜ ከጭንቅላትና ከጉልበት በላይ የሚሰራው ወይም አስተፍሩላ ነው ወይም ጌታ ሆይ ይቅር በላይ ነው። ምክንያቱም ቀጥሎ ያለው ሞት ስለሆነ ማለት ነው። ጭንቅላት ስላለ ብቻ ጉልበት ስላለ ብቻ ሁሉን ችግር አንሻገርም። አሉ ጊዜዎች ታላላቆች የሚያስፈልጉበት ፈጣሪ የሚያስፈልግበትና ኮኔክትድ መሆን እንዲሁም ግራውንድድ መሆን በጣም አስፈላጊ መሆኑን አትዘንጉ። ጅማሯችሁ ያማረ ነው፣ ፍሬውም ያማረ ይሆናል። በሄዳችሁበት ሁሉ ለመልካም ወጥታችኋልና የተሳካላችሁ እንድትሆኑ እመኛለሁ። ፈጣሪ ኢትዮጵያን፣ ሕዝቦቿን በተለይ ደግሞ በነጻ የሚያገለግሉ ወጣቶቿን አብዝቶ ይባርክ። በሰላም ሂዱ፣ በሰላም ተመለሱ። ስትመለሱ እንገናኛለን። ኃይለኛ እሳት ያለ በመሆኑ ይህም እሳት የሚፋጅ ይህም አበባ የሚማርክ በተቃራኒው እሳቱም የሚያጠፋ አበባውም የሚቀጠፍ ስለሚሆን ከማውደም የሚያለማ ከማጥፋት የሚያሳካ መሆን እንዲችል ወጣት ላይ ማተኮር ያስፈልጋል። በወጣቶች ውስጥ ያለን ዘንዶ፣ በወጣት ውስጥ የተደበቀ ኃይል፣ የተደበቀን ጉልበት በብልሃትና በጥበብ ማስተኛት መገልገል ካልቻል ለጥፋት ይውላል። በእናንተ ውስጥ ከፍተኛ ጉልበት ያለው ዘንዶ አለ። ከፍተኛ ጉልበት ያለው ኃይል አለ። ይሄ ኃይል ስትፈልጉ ሰፈር የምትጠርጉበት፣ የአሮጊቶች የአዛውንቶችን ቤት የምትጠግኑበት፣ በባለፈው ክረምት በመላ ኢትዮጵያ ወጣቶች ተአምራዊ በሆነ መንገድ በርካታ ችግርተኞች ረድተዋል፣ ቤት ገንብተዋል፣ ችግኝ ተክለዋል። ይሄ ነገር ባህል ሆኖ የቀጠለ እንደሆነ ኢትዮጵያን ወደምናስበው የብልጽግና ማማ ሊያወጣ የሚችል ሁነኛ መንገድ እንደሆነ መጠቀም ካልቻልን ግን ጥፋት እንደሚያስከትል መገንዘብ ያስፈልጋል። አንድ በወጣትነት ዕድሜው በባግዳድ የሚኖር ወጣት ጀግንነቱን ለማረጋገጥ ግዳይ ይዞ ለመምጣት ራቅ ወዳለ ስፍራ ሄዶ ቀዝቃዛማ በረዷማ አካባቢ የተኛ ዘንዶ ያገኛል። ያን ዘንዶ ገሎ ለማምጣት ፍላጎት የነበረው ቢሆንም ዘንዶውን ቢወረውርበት ቢነካካው የሞተ ያህል ዘንዶ አይነቃነቅም። ከቅዝቃዜ የተነሳ ዘንዶ እንዳሻው መነቃነቅ ሳይችል
በጥልቅ እንቅልፍ ውስጥ የነበረበት ጊዜ ነበርና ያ ወጣት ሰዎች ወስዶ ያንን ዘንዶ ተሸክሞ ወደ ዋና ከተማው ይዞ ይሄዳል። ዋና ከተማው ከደረሰ በኋላ ጀግንነቱን እየተናገረ እየመሰከረ የሰፈር ሰው የመንደር ሰው መጥቶ ያንን ዘንዶ ከቦ በተፈጠረው ሙቀት በከባቢ ባለው ሙቀት ቀስ ቀስ እያለ ዘንዶ ይነቃቃል። ከተነቃቃ በኋላ መጀመሪያ ጭራውን ያንቀሳቅሳል። የተወሰኑ ሰዎች በጭራው እየገፈተረ ካሸሸ በኋላ ያ የጀግና ግዳይ ሊያመጣ የሄደው ወጣትና ሌላ አንድ ወጣት ይውጣል። ዝም ካሉት የሚቀጥል ስለሆነ ለማድነቅ የመጡ ጎረቤቶች ዘንዶውን ቀጥቅጠው በውስጥ ያሉ ሰዎችንም አብረው ገደሏቸው። በውስጥ ያለን ጉልበት በትክክልና በብልሃት መጠቀም ካልቻል ለመጀገን የምናጠፋ ከሆነ መልሶ የሚበላ እሳት ከውስጡ ይወጣል። ዘንዶን ሳንገድል የተኛን ዘንዶ መተኛቱን ሳናቅ ጀግንነታችን ለማሳየት ይዘን ከሄድን ሌላ ሰው ብቻ ሳይሆን እኛንም የሚያጠፋ ይሆናል። ያ እንዳይሆን በውስጣችሁ ያለ ጉልበት፣ በውስጣችሁ ያለ ኃይል በብልሃት በጥበብ መልካምነትን በማድረግ ዛሬም ነገም ለልጆቻችሁም የሚያረካ የሚነገር የሚታወስ ታሪክ መተው ይኖርባችኋል።